ታስበን ሰላማዊ ትሆናለህ። ስልጣንህ ሰላም፣ አኗኗርህ ሰላም፣ የግል ሕይወትህ ሰላም፣ የአዱንያ ሕይወትህ ሰላም፣ የአኼራ ሕይወትህ ሰላም። ባለሀብትም ይሁን ነጋዴ ማንም ይሁን ይህን ውድ ድንቅ እስላምን ልናስተጋባው ልናስተምረው ይገባል። ጀዛኩሙላሁ ኸይር። ሌላ እስላም ውስጥ በጣም ደስ የሚለው እጅግ የሚያምረው ተውሂድ ይስተውላችኋል። ተውሂድ ውበት እኮ ተውሂድ አቤት መጣፈጥ አቤት ማማር ማሻአላህ። የተውሂድን ጥፍጥና የሚያውቀው ማን ነው? ተውሂድን በደንብ የጨበጠ ነው። ይህን ስላችሁ 20-30 የተውሂድ ኪታብ የቀራ ማለት ብቻ አይደለም። እንደ መፈክር ሁሌ ተውሂድ ብሎ መፈክር የሚያስተጋባውን ብቻ አይደለም። ተውሂድ ስላችሁ ተውሂድን የኖሩ አካል የኖሩ በሕይወቱ የኖሩ አካል አቤት ሕይወቱ ሲያምር ጅብን ገብቶ ለቀምቀርበት ሁልጊዜ ከአላህ ጋር የሚኖረው ሁልጊዜ ከአላህ ጋር የሚኖረው ደስተኛ ሲሆን ማንም ነው የሚያመሰግነው? አላህን። ሲከፋው ወደ ማን ነው የሚሄደው? ወደ አላህ። መሸሻ ወደ ሲያገኝም አልሐምዱሊላህ፣ ሲያጣም ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁልጊዜ ከአላህ ጋር መን ካነ መዓ አላህ ካነ አላህ መዓ። ከአላህ ጋር ሁልጊዜ የሆነ ሰው አላህ ከእሱ ጋር ይሆናል። ነገር ስራ ሁሉ ያማረ ወላሂ አላህ ይወፍቀን። ተውሂድ አላህ በቀልባችን አላህ አስገባልን። ንጹህ ተውሂድ ሁልጊዜ አላህን የምንዘክር፣ አላህን የምናመሰግን፣ አላህን የምናጠራ፣ አላህን የምናወድስ አላህ አድርገን። እንዴት ያስቀናል! ንጹህ ተውሂድ ያለው ሰው የሐቂቃ ተውሂድ ቀልቡ ላይ ያለ ሰው ምን ያስቀናል! ለምሳሌ ነቢዩላህ ኢብራሂም ዓለይሂ ሰላም እሳት ላይ ሲወረወሩ ምንድን ነው ያሉት? ምንድን አሉት? ሐስቡነላህ ወኒዕመል ወኪል። ኧረ እባካችሁ ከአሁን በኋላ አይለመድም። ምን አጠፋው? ዘመዳቸው አይደለም ወይ? ወገናቸው አይደለም ወይ? ምን ብለዋል እንዴ? ብላሉ። ከዚህ ሁሉ መለማመጥ ማን ይበልጣል? አላህ ይበልጣል። ምን አለማመጥ እናንተን የፈጠረ አላህ፣ እኔን የፈጠረ አላህ፣ የእናንተን አህዋል የሚያውቀው አላህ፣ የእኔን አህዋል የሚያውቀው አላህ። ለእናንተ ከምነገር ይልቅ ለእኔ ቅርቤ ለማን መንገር ነው? ለአላህ። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። ከድን ስራችንን ለተቅርብ የሆንኩኝ ጌታ ሊሆነ አላህ ለእሱ ምን ቅርብ ሆኑልን ለአላህ ነገሩ። ሐስቡነላህ ወኒዕመል ወኪል። አላህ ደረሰ አልደረሰም? ደረሰ። ምን አለ አላህ? ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም። አንቺ እሳት ሆይ ኢብራሂምን አታቃጥዩ፣ ሰላም ሁኚለት፣ እንዳትቀሰቀሽ ደግሞ ሰላም ሁኚለት። ሰላም ሁኚ ባይላት ኖሮ ይላሉ በረዶ አያስቀምጣቸው ነበር ይባላል። ግን ሰላም ሁኚ አላት አላህ። አላህ ደረሰላቸው። ለምን? ከአላህ ጋር ነበር የሚኖሩት። ኸላስ ፍሰራኢ ወደራ። በችግር ጊዜ ወደ አላህ፣ በመልካም ጊዜ ወደ አላህ። ቀልባቸው ውስጥ ያለ አላህ ማንም ምንም የለም። ቀልባቸው ውስጥ ሙሉ በሙሉ ያለው አላህ ብቻና ብቻ። ጠላት ተከቦ ብቸኛ ሁነው የምን ልምምድ፣ የምን መስጋት፣ የምን መፍራት? ወደ አላህ ተመለሱ። ረሱል ሰለላሁ ዐለይሂ ወሰለም ጠላት ይዟቸው ሰይፍ መዞባቸው በተኙበት እሱ ቆሞ ሊያርዳቸው ሲል መን የምነዑከ ሚኒ አለ። ማን ነው የሚከላከልልህ አላቸው። ምን ብሎ መለሱ? አላህ ነው እንዴ? አንተ እንደዛ ትላለህ፣ እኔ እንደዛ እላለሁ ብለህ ጠይቅ እስኪ ራስህ። ምን አጠፋው? ምን አጠፋው? ቆይ እስኪ እንነጋገር። ምን ችግር አለ? ምንድነው ፈልገው? ወደ ሚረደር ነው የምንሄደው። እሳቸው ግን ከአላህ ጋር ስለሆነ ይኖሩ የነበረው ሁለና ሕይወታቸው አላህ የሚለው ቃል ነው። እምነታቸውም አላህ ነው። አላህ እጁ አደረገው፣ እጁ እዛው ደረቀች። ተነስተው ሰይፉን ከእጁ ወስደው በተራቸው መን የምነዑከ ሚኒ፣ ማን ነው የሚከላከልላል? ምን አለ? አላህ አለ። ጥሩ ሰው ደግ ሰው ኧረ ተው እባክህ ተለማመጣችሁ። በዚህ ቀጥታ ጥባል ዘንብ። እኛ ከአላህ ጋር ስንሆን አላህ ከኛ ጋር። ይህ እምነት ያለው እስላም ውስጥ ብቻ፣ ይህ ዓቂዳ ያለው እስላም ውስጥ ብቻ። ምን ከጅነው አላህ ብቻ፣ ምን ለምነው አላህ ብቻ፣ ምን ፈራው አላህ ብቻ።
ምንመካው በአላህ ብቻ፣ ድረስልን የምንለው እንደላህ ብቻ፣ አድነን የምንለው እንደላህ ብቻ። በግልጽ ቃልም ይሁን በውስጣዊ ስሜታችን ይሁን ምንኖረው ለአላህ በአላህ ሊላህ ሀያታችን በሙሉ የማን ነው? አላህ ቢነገር በቁርአን ምን አለ? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊመን ሊላሂ ረቢል ዓለሚን ብቻ ማለት። ቀጥሎ ምን አለ? ላ ሸሪከ ለህ የሚጋራው የለም በእኔ ህይወት አላህን የሚጋራ ማንም የለም፣ ማንም የለም። ባለሀብት፣ ባለስልጣን፣ ሼክ፣ ወልይ፣ ነቢይ፣ መላኢካ ማንም አያገባው። የፈጠረኝ አላህ ብቻ ነው። ተጠሪነትን ለአላህ ብቻ፣ ምገዛው በእንደላህ ብቻ። እንደዚህ ሁሉ ብሎ አላህ ያስተምረናል። ይህን ውበት ይህን ድንቅ ህይወት የምታገኘው መች ነው? በተቃራኒው በሽርክ የሚኖሩ ሰዎችን ስትመለከት የተውሂድን ውበት ታገኛለን። ሽርክ ላይ ያለ ሰው እንዴት ነው የሚኖረው? ጭንቀት ውስጥ ነው የሚኖረው። ሽርክ ላይ ያለ ሰው ሁሌ ጭንቀት ውስጥ ነው የሚኖረው። ሁሌ ፍርሃት ውስጥ ነው የሚኖረው። ሁሌ ስጋት ውስጥ ነው የሚኖረው። አንድም ቀን ደስተኛ አይሆንም። ልጁ ታመመችበት ወይም እሱ ራሱ ታመመ። ሙእሚን ወደ ማን ይሸሻል? ወኢዛ መሪቱ ፈሁወ የሽፊን። ብታመም እሱ ነው የሚያድነኝ፣ ወደ አላህ ነው የምሸሸው። ሽርክ አለበት ሰው እዛ ጋር አንድ እምብልሳም አሉ። እምብልሳሙ ጋር ሄዳል፣ አልሰራም። እዛ ጋር አንድ ስሕር አለ። እዛ ሰራዎችም ሼክ ነው የሚባለው፣ ቃልቻ ሼክ ጦንቃዩና ቃልቻ ነው የሚባለው። እዛ ይሄዳል። የለ ቀልቡ ለስንት ሰው አከፋፈለ? ለብዙ ሰው አከፋፈሉት። ጭንቅ ጥብብ ይለዋል። እከሌ ይሻላሉ። የለም ተረብሿል። የሸይጣን መጫወቻ የጅን መጫወቻ ነው የሚሆነው። የጅኖች የጅኖች መጫወቻ ይሆናል። የጠንቋዮች መጫወቻ ይሆናል። ንብረቱ ያልቃል፣ ጊዜው ያልቃል፣ ይከስራል፣ ይወድማል። ዱንያውንም አኼራው አላህ በቁርአን አንድ ምሳሌ ቀረበልን። ለምሳሌ በባሪያ ነው መሰለን። አንድ ባሪያ አንድ ጌታ አሳዳሪ ብቻ ያለው ባሪያና ሁለት አሳዳሪ ወይም ጌታ ያለው ባሪያ ሁለቱም አንድ ላይ ሊጠሩት የቱ ነው ያለውን ጭንቀት በአንድ ስሜት ይጓዘዋል። አንድ አዛዥ ብቻ ሲኖር፣ አንድ አለቃ ብቻ ሲኖርና ሁለት አለቃ ሲኖር ምንድን ነው የምትሆነው አንተ? አንድ አለቃ ብቻ ካለ ለሱ ብቻ የምትታዘው ቢከለክልም ያዙ እሱ ብቻ። ሁለት አለቃዎች ካሉስ ሁለቱም አንድ ላይ ቢያዙ ምን ትሆናለህ? ወደዚህ ከሄድክ ይሄ ሊቀጣ ነው፣ ወደዚህ ከመጣ ያ ሊቀጣ ነው። ጭንቅ ጥብብ የት ነፍስን ቢነፍስ እንችልቶ ሽርክ ላይ የሚወሰው ህይወቱ ምስቅልቅል ይወጣል። አንድ ሰው ምን አለው? መኪና ላይ ጽፏል፣ እከሌ ሆይ ተከተለኝ ብሎ ጽፏል። ሄደና መኪናው አደጋ ደረሰበት። አይ በእከሌ አይከተልም ማለት ነው አይደል? ሌላ ተከታይ ቀጥመ ሌላ ቀይርና እከሌ ሆይ ተከተለኛል። አሁን ችግሩ ደረሰ። አይ እሱ ቀይርና እከሌ ሆይ ተከተል፣ እሱ አሁንም ቀይር እከሌት ተከተይኝ ብለዋል። ይገባችኋል አይደል? ከዛ አሁንም አደጋ ደረሰ። ግራ ገባው። በቃ ማናቸው እንዳትከተሉ ጨነቀው። ወደዚህ የለም፣ ወደዚህ የለም፣ ውስጡ ላይ ምን የለም? ተውሂድ የለም። ሙእሚን ቢሆንሳ አላህን ብቻ ተከተለኝ ይላል። አደጋ ቢደርስበት ወደ ማን ይሸሻል? ወደ አላህ እንጂ አላህን ይቀይራል። ይቀይራል? አላህ አይቀይርም። ትሰራ የወበራ ወደ አላህ ነው፣ ወደ አላህ ነው የሚሸሸው። ይሳካለት አላህ ነው ያመሰግናል። ባይሳካለት ቀደረ አላህ ማሻአ ፈዓል ብሎ ለአላህ ይሰጣል። እኛ ያለው ስራ ውስጥ ብቻ ይቀላል። ህይወት እንዳይመስላችሁ ጠንካራ ነው። ስንሰግድ ለማን ነው የምንሰግደው? ለአላህ። ቦምብ ቢፈነዳ ልቅልቅ አለ እንሰግዳለን። ምን ቢመጣ እንሰግዳለን። ከአላህ በላይ የማንም ኃይል የለም እናምናለን። አላህ የቀደረው አይቀርም ብለን እናምናለን። ሁሉን ነገር ተቆጣጣሪ እንደአላህ ነው። ለአላህ ልጅነታችን ሰጥተናል። ይህ አስተምሮት ያለው በእስላም ብቻና ብቻ ነው። ዲኑ ተውሂድ ወልእስላም በቃ የተውሂድ እምነት አላህን በብቸኝ የሚመለክበት እምነት ቢኖር እስላም ብቻ። አንድ ቄስ ነበሩ። አዲስ አበባ የወጠላ መጡና በሰው አስጠሩን። ወጣውን ካፊላ ተገናኙንና መስለም ፈልጋለሁ አለ።
ግን ምሰልመው እምነታችሁ ውስጥ ማጋራት ከሌለ ነው አሉ። ሸርጥ በአላህ በፈጣሪ ላይ ማጋራት ከሌለ ነው። በፈጣሪ የምታጋሩ ከሆኑ ሌላው ሽርክ ከሌለ ነው። ሽርክ ካለ ግን አልሰልምም አለ። እኔ በሕይወቴ አጋርቼበት አላውቅም አለ። አዎ ብዙ ዛንግሳለሁ እምነታቸው ውስጥ፣ ነገር ግን አሃዳዊነትን ብቻ ልምሰብከው ሌላ ሰብኬ አላውቅም አለ። እሱ ብቻ እንዳደረገልን እሱ ብቻ ሁሉ ይህንም ግን ዙሪያዬ አላስኬደኝምና እስላም ውስጥ እስኪ በብቸኝነት እሱ ብቻ የሚመለክ ከሆነ ለመስለም ዝግጁ ነኝ። ደምቅ ተውሂድ ምንድን ነው? ዲኑል ፊጥራ ተፈጥሯዊ ማንነት ነው። ተፈጥሯዊ ህይወት ነው። ሽርክሳ ባዕድ ነው። በአላህ ላይ ማጋራት ጅኑንም፣ ሸይጣኑን፣ ጦንቃዩን፣ መላይካ በለው፣ ነቢይ በለው፣ ወልይ በለው፣ ቀብር በለው ያን ሁሉ ግሳንግስ ስታመጣ ይህ ሁሉ ተለጣፊ ነው። ህገ ወጥ ነው። ይሁን ምንድነው? ህገ ወጥ ነው። ዞር ማለት አለበት። በምን ዞር ይላል? በላኢላሃ ላኢላሃ ብለን ማስወገድ እኮ ነፍይ የለም። ውጣ ቆሻሻው ሁሉ አመለካከት ከቀልቤ ውጣ። ኢላላህ አንደላህ ብቻ ነው። ይህ ያለ እስላም ሌላ ቦታ የለምና ይህ ተውሂድ ለሰጠን አላህ አልሐምዱሊላህ አላ ዲን እስላም አላህ እንዳመሰግን ይገባል። ሐቂቃ አላህ ተውሂድ የሚለው ያውቁ ዑለማዎች ይላሉ እብኑ ተይሚያ ረሒመሁላህ እነ ሊላሂ ፊ ዱንያ ለጀነቱን ዱንያ ውስጥ ለአላህ ጀነት አለው አሉ። የአዱኛን ጀነት የገባ ሰው የአኼራንም ጀነት ይገባል አሉ። የአዱኛውን ጀነት ያልገባ የአኼራንም ጀነት አይገባም አሉ። ተውሂድ ዱንያ ላይ በተውሂድ ብስል ያለ ሰው ከባድ ይርቅ። በቃ ሁሉ ግልጅ ለአላህ ሰጥቷል። አላህ በቀደረው ሁሉም ይላል ረዲቱ ቢላሂ አንድ አላህ ሲሆን ሰጥታየው በአላህ ሲያማርር አታየው። ሁሉም የአላህ ነው። የሆነ አደጋ ደረሰ ቀደረ አላህ ማሻ ፈዓል ኢና ሊላሂ ወኢና ኢለይሂ ራጂዑን። ኸይር ነገር አገኘ አልሐምዱ ሊመን ሊላህ። ጎበዝ ማን መሰልኩን ይላል እንዴ? እከሌ ሰጠኝ እከሌት የለም አልሐምዱ ሊላህ። ይህ የአዱንያ ሊጣፍጠው የተውሂድን ህይወት የሚኖር ሰው የአዱንያ ጀነት የኖረ ሰው ነው። ይህን ደግሞ ህይወት ዱንያ ላይ ያልኖረ ሰው ምን ጀነት ይገባል? በሽርክ ቀልቡ ተሞልቶ በሽርክ ቀልቡ ተጨማልቆ አኺራ አያገኝም ጀነት ይላሉና የተውሂድን ህይወት የምንኖር አላህ አድርገን። እስላም ውስጥ ብቻ ያለ ውበት ነው። እስላም ውስጥ ብቻ ያለ አስተምሮት ነው። ሌሎች እምነቶች ጋር ብትፈትሽ አታገኘውም። እኛ ጋር እንኳን ይሁን አንድ ነገር አስተውሉ። ነቢያችን ሰለላሁ ዐለይሂ ወሰለም ባልተቤታቸው እናታችን አይሻ ረዲየላሁ ዐንሃ ሙናፊቆች ክብሯን እንደሚነካ ሐሜት አሟት። ሐሜቱን ቆየ ለወር። ከዛ በኋላ ንጹሕ መሆኗን የሚወራው ውሸት መሆኑን አላህ በቁርአን አወረደና መሰከረ። እናታችን አይሻ መጨረሻ ነበር የሰሙትና በጣም ስሜታቸው ተጎድቷል። እሳቸው ታመው በተኙበት በአቡበክር ሲዲቅ ቤት አቡበክር ሲዲቅ አለ፣ እናታችን አይሻ እናት አለች። ረሱል አሉ ሰለላሁ ዐለይሂ ወሰለም ሊጠይቋቸው መጥተዋል። አሟቸው ቁጭ ባሉበት ወሕዩ ወረደ። ወሕዩ ሲወርድ እናታችን አይሻ ያውቃሉ ወሕይ መሆናቸው። ወሕይ የመጣ ነው፣ ዝም ባሉ ወሕይ ወርዶ አለቀ። ከዛን ረሱል ሰለላሁ ዐለይሂ ወሰለም አይሻ አላህ ንጹሕ መሆንሽን መስክሮልሻል ብሎ ቁርአኑ ቀሩ። የአይሻ እናት ምን አሉ? አይሻ ትንሽ ረሱሉን አመስግኙ አሏት ለአይሻ። አይሻ ምን አለች? አላመሰግንም አለች። ረሱሉን አላመሰግንም እንሳ ማመሰግኑ አንድ አላህ ሱብሓነሁ ወተዓላ። የኔን ማንነት ንጽሕናዬን የመሰከረልኝ ማን አለች? አላህ። መጀመሪያስ ወሬው ሲወራ ሰምታ ምን ነበር አለችው? እነማ አሽኩ በሲ ወሑዝኒ ኢለላህ። አያችሁ ተውሂድ ይህ ረሱል ያስተማሩት ተውሂድ ነው። ከአላህ ዘንድ የቁርአን ተውሂድ ነው። በረሱል ቤት በረሱል አጠገብ ሰለላሁ ዐለይሂ ወሰለም እዛ እኮ ነው ውጤቱን ያሳያቸው። ተውሂድን ስታስተምር ተውሂድን ሰው ስታስጨብጥ አይደለም አስተማሪውን አንተ ራሱ አልፎ ወደ አላህ ይላል። አስተማሪውን አልፎ ይህ እስላም ውስጥ ያለ ብቻ የእስላም ትልቁ ውበት ነው። አላህ ይጠብቅልን፣ አላህ ይጠብቅልን። ሌላው የእስላም ትልቁ ውበት ኢትባዕ ረሱል ሰለላሁ ዐለይሂ ወሰለም የነቢዩን ሱና መከተል። አላህ በቁርአኑ ለቀድ ካነ ለኩም ፊ ረሱሊላሂ
እስወቱን ሐሰነ መመሪያውን አስተውሉ። ለእናንተ ትልቅ ሞዴል ምሳሌ ሆነላችሁ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሕይወት ውስጥ ይላል። በሌላ ቁርአን አንቀጽ አጢዑ ላህ ወአጢዑ ረሱል፣ ለአላህ ታዘዙ፣ ለአላህ መልእክተኛ ታዘዙ ይላል። አላህ ነቢዩን መታዘዝ፣ የእሳቸውን ሱና መከተል በእስላም ጥብቅ መመሪያ ውስጥ ባይገባ ኖሮ እስላምን አሁን አናገኘው ነበር። ተጨምሮበት፣ ተቀንሶበት፣ ተበውዞ ተበላሽቶ ነበር የምናገኘው። ንጹህ እስላምን ለማግኘት የቻልነው ኢትባዕ ስላለ ነው። ይህ ኢትባዕ እስላም ውስጥ እንጂ ሌላ ቦታ የለም። ሌላ ቦታ ምንድን ነው የሚባለው? አንዳንድ ቦታ ፓስተር ይላሉ፣ አንዳንድ ቦታ የውሸት ነቢይ ይላሉ፣ አንዳንድ ቦታ የነፍስ አባት ይላሉ፣ የሃይማኖታችን አባት ይላሉ። እስላም ውስጥ የነፍስ አባትም የለም፣ የሃይማኖት አባትም የለም፣ ፓስተርም የለም፣ ነቢይም የለም። ያለው ምንድነው? ቁርአንና የነቢዩ ሱና ብቻ ነው። እነዚህ ስያሜዎች ለምን አስፈለጉ? የነፍስ አባት፣ የሃይማኖት አባት፣ ፓስተር፣ ነቢይ ለምን አስፈለጉ? እነዚህ መጨመር ስለሚችሉ የመጨመር ስልጣን ሊሰጧቸው ነው። የመጨመር የመቀነስ ተገለጸልን፣ ታየን እየተባለ ወንድ ሰው ከመጣ ምን እንደሚሉ ሰርቻለ 1000 ጊዜ ስገድ፣ 100 ጊዜ ስገድ፣ 10 ጊዜ ስገድ። ይሄኛ ጋር አለ እንዴ? አለው እኛ ጋር ለምንድን ነው የተዘጋው? ኢትባዕ ረሱል የነቢዩ ሱና በመከተል ባይዘጋ ኖሮ እኛም ጋር ይመጣ ነበር። ገብቷችኋል? አውራድ የሚያከፋፍሉ አሉ የለም? አውራድ ማከፋፈል ቢድዓ ነው አይደለም? ቢድዓ ነው አውራድ ማከፋፈል። 1000 ጊዜ እስትግፋር አድርግ፣ 100 ጊዜ ላኢላሃ ኢለላህ በል፣ 200 ጊዜ እስትግፋር አድርግ። ማንም የሚቀድምብኝ? አላህ ሙጥለቃውን እስትግፋር ሰጥቶኛል፣ ሙቀየድ የሆነ አዝካር ተሰጥቶኛል። በዛ ነው የምመራው እንጂ የከሌ ሼኽ ጠሪቃ የለም። ጠሪቃችን ቁርአንና እስላም ብቻ። ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑ ኢህዲነ ሲራጠ አልሙስተቂም ሲራጠ አልሙስተቂም ወልኪታብ ወሱና። ነቢዩ ይመክት ኢትባዕ ረሱል በእስላም በደንብ ትምህርቱ የተሰጠ ባይሆን ኖሮ የእኛም እምነት እንደ ሌሎቹ ተጨምሮበት ተቀንሶበት ተበውዞ እናገኘው ነበረ። ግን ምን መሐስን እስላም አነ እስላም አመረ ቢትባዕ ረሱል ፈቀጥ፣ ነቢዩን ብቻ ተከተሉ በማለቱ የቢድዓ አይነት ድምጥ ማለት ጠፋ። የኹራፋት አይነት ድምጥ ማለት ጠፋ። እከሌ ሼኽ እንዲህ ብለዋል፣ እከሌ ወልይ እንዲህ ብለዋል። የለም። አላህ ብሏል ወይ? አዎ መርሐባ። ነቢዩ ብለዋል፣ መርሐባ። አብዱላህ ብን አባስ ምን ይላሉ? ረዲየላሁ ዐንሁ ምን ይላሉ? በሆነ መስአላ ሲነሳ አብዱላህ ብን አባስ አላህ እንዲህ ብለዋል ይላሉ፣ ረሱል እንዲህ ብለዋል ሲሉ፣ አጠገባቸው ያለ ሰው ደግሞ አቡበክር ሲዲቅ እኮ እንዲህ ብለዋል፣ ዑመር እኮ እንዲህ ብለዋል ሲባሉ ደነገጡ። አብዱላህ ብን አባስ እንዲህ እኔ ፈራሁላችሁ፣ ከሰማይ የእሳት ድንጋይ እንዳይዘንባችሁ ፈራሁላችሁ። ስለ አላህ እየነገርኳችሁ፣ ስለ ረሱል እየነገርኳችሁ የአላህና የረሱልን ንግግር ላለመቀበል ዑመር እንዲህ ብለዋል፣ አቡበክር እንዲህ ብለዋል ትላላችሁ። ድንጋይ እሳት እንዳይዘንብ ፈራሁላችሁ። የለም ላ ቱቀድሙ በይነ የደይ ላሂ ወረሱል፣ በአላህና በነቢዩ ሙሐመድ ሰለላሁ የሚቀድም የለም። ይህ ኢትባዕ ነው። ይህ ኢትባዕ የእስላም ትልቁ ውበት ነው። አላህ ይወሰድብን፣ አላህ ይጨምርልን። ይህኑ ሱና የሆነኑ ሱና ተከተለ ልንጓዝ አላህ አድርገን። አሁንም ቢሆን በተለያዩ ቦታ ኺላፍ የምታዩት የከሌ ኺላፍ በሙስሊም የምታዩት ይሄ መንገድ ስለ ኢትባዑ ስለጠፋ ወላሂ ኢትባዕ ስለጠፋ የነቢዩ ሰለላሁ ዐለይሂ ወሰለም ሱና መከተል በደንብ ቢኖር ምንም ኺላፍ አይኖርም። ኸላስ አላህ በግልጽ ነገረን እኮ ወኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። በቃ ወደ ሁለቱም ብቻ ብንመለስ ነገሩ ይቋጭ ነበር። ያንተን እከሌ ሼኽ እከሌ እንደዚህ እከሌ ስንል ለምን በርከፈትን? ለቢድዓ ለኹራፋት ለአጥዋል በርከፈትን። ኺላፉ አዛ እያደረገ ለያንዳንዱ እስላማዊ ማንነት ከቁርአን ማስረጃ ከሐዲስ ማስረጃ ብቻ ብንጠይቅ ኖሮ ኺላፍ ሁሉ ተጠቅልሎ ገደል ይገባ ነበር። ቁርአንና ሐዲስን ትተን እከሌ ሼኽ ምን አሉ፣ እከሌ ምን አሉ፣ እከሌ ምን አለ፣ እከሌ ምን አለ ስንል ግን ለማን በርከፈትን? ለኹራፋት። ለማን በርከፈትን? ለቢድዓ። ለማን በርከፍታለን? ለሸይጣን ጭምር እንጫወትብናል። ኢትባዕ ያለው እስላም ውስጥ ብቻ ሌሎች እምነቶች በጥስጥሳቸው የወጣው ኢትባዕ የለም። እነሱ ጋር እንዳሻቸው ነው የሚሆኑት። ይህ ትልቅ የእስላም ውበት ነው። ሌላም ከእስላም ደስ የሚለው የእስላም ውበት
የእስላም ውበት በቀን 5 ጊዜ ስገዱ ብሎ በቀን የዒባዳ ህግጋት በጥቅል የዒባዳ ህግጋት ገብቷችኋል ወይስ ርቧችሁ? እስኪ አንድ ቀላቃለ ስቁም ውስጥ ተመስጡ የተቀመጠ እንዳይ ነው ሼኮች ከመጡ አድማጆች ከመጡ ተግበሮትም ይኸውላችሁ ከእስላም ሌላ ውበት ውስጥ አንዱ የዒባዳ ስርዓቱ ነው። ልብ በሉ የዒባዳ ስርዓቱ ነው። እኛ የተፈጠርነው አላህ ለመገዛት ነው ወይስ ነፍስያን ለመከተል ነው? የፈጠረን ማን ነው? አላህ። የፈጠረን አላህ ነው። ሚያሞተን ማን ነው? አላህ። ለሚያሞተን ለምን ፈጠረን? ስራ ሊያሰራ ነው የፈጠረን። የመጣ ነው ለመስራት ነው የመጣ ነው ብላችሁ አስቡ ራሳችሁ። የሆነ የቀን ሰራተኛ አለ ብላችሁ የቀን ሰራተኛ የሆነ ህንፃ አለ የቀን ሰራተኛ ይፈልጋል። የቀን ሰራተኛ መጣ አላሰራን ደሞዝ ይከፍላል አይከፍልም? ለማን ነው የሚከፍለው? ለሰራ። ላልሰራ ይከፈላል? ይባረራል? አይከፈልም። እኛ የኸለቀን ማን ነው? አላህ። ለምንድን ነው የኸለቀን? እንድንገዛው እንድናመልከው ነው የፈጠረን። ለቀልድ አይደለም። ተፈጥሮ ዝም ብሎ መሞት ቀልድ ነው። ተፈጥሮ ዝም ብሎ መሞት ቀልድ ነው። የፈጠረን ለቀልድ ለቆም ነገር ነው። ቆም ነገር ነው አላህን መገዛት ነው። ታዲያ ይህ ከሆነ የአምልኮ ስርዓት ተመልከቱት። አሁን ሌሎች እምነት ጋር ሂዱ። የአምልኮ ስርዓት አላቸው? የለም። በሳምንት በወር እሱ አስገዳጅ አይደለም። የፈለገ ይሄዳል፣ ያልፈለገ አይሄድም። ሱብሃንአላህ። እስላም ጋር ስትመጡ ግን 24 ሰዓት የአምልኮ ስርዓት አለ። የ24 ሰዓት የ5 ወቅት ሰላት አለ። ዋጅብ ብቻ ቀብልያ ባዕድያ፣ ሰላተ ለይል፣ ሰላተ ዱሃ፣ ሰላት ብቻ። ጾም አለ፣ አዝካር አለ። ከቤት ሲወጣ እንዲህ ይበል፣ አህያ ሲጮህ እንደዚህ ይበል። ምን ይባል? አህያ ሲጮህ አዑዙ ቢላህ ይበል። ዶሮ ሲጮህ ከአላህ ረሕመት ለምን። እንዲህ ስታይ እንዲህ ስትሰማ እያንዳንዱ ነገር መመሪያ ህግ፣ ሙሉ ስርዓት፣ ሙሉ ህግ ያለው ነው። ከእኛ የሚጠበቀው ምንድን ነው? መከተል ብቻ። ንግዳችን እንዴት መነገድ እንዳለብን፣ የትዳር ህይወትን እንዴት መኖር እንዳለብን፣ ለጎረቤታችን ምን መሆን እንዳለብን፣ ለአለቆቻችን ለመንግስታችን ምን መሆን እንዳለብን፣ እያንዳንዱ ነገር ህግና መመሪያ ስርዓት አለው። ይህን ከእስላም ውጭ ታገኛላችሁ እንዴ? አላችሁ ከእስላም ውጭ? ይህ ትልቅ የእስላም ውበት ነው። ይህን ውበት ለማጥፋት እኮ ነው የዘመቱበት። አይጠፋም። ዩሪዱነ ሊዩጥፊኡ ኑረ አላህ ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን ወለው ከሪሀል ሙሽሪኩን። ምንም ቢጠሉ ምንም ቢሆን የእስላም ኑር ሙሉ ይሆናል ይላል አላህ። የአምልኮ ስርዓቱ እጅግ የሚያስጎመጅን እጅግ የሚያስደስት የሚጣፍጥ ነው። ቁጭ በሉ። ይሄ እስላም ውስጥ እንጂ ሌላ ቦታ አታገኙትም። ለምሳሌ እኛም እኮ ሌላው እምነት እኮ የሃይማኖት ተቋሙ ጋር ይሄዳል ልትሉ ትችላላችሁ። ሲሄዱ እንዴት ነው የሚሄዱት? ሴቶችና ወንዶቹ ተቀላቀሉ አይደለም? እዚህ ጋር ዳዕዋ ይደረጋል። እዚህ ጋር ጡቷን ፍልፍል ታርጋ መታለች። ዳዕዋ ይሰማል እንዴ? አጠገቡ ይሰማል ነው ሰው እክትላጥ በያችሁ ያምልኮ ስርዓት ወደ ነፍስያ ወደ ስሜት የሚቀሰቅስ ወደ ዓለማዊነት የሚቀሰቅስ እስላም ጋር ስትመጣ ይሄድ የመስጂድ አዳብ አለው፣ ስርዓት አለው። ሰላት ላይ ሆሾ አለው፣ የሰላት ህግና ስርዓት አለው። መስጂድ ገብተን በጣም አጂብ የምትሉት ነገር ከእስላም ስርዓት ውስጥ እስላም ከላ ይልቅ ውብ ካደረገው ውስጥ ይህ ማህበራዊ ህይወት እስላም ያስቀመጠው ማህበራዊ ህይወት ዓለም ላይ የለም። የትኛውም ስርዓት የፖለቲካ ስርዓት በሉት የሃይማኖት ስርዓት የትም አታገኘው። እስላም ውስጥ ያለውን የማህበራዊ ህይወት ስርዓት ኢባዳ እኮ ነው አላህ ያደረገልን። ሱብህ ሰላት የት ነው የምንሰግደው? መስጂድ። እንዴት ነው የምንሰግደው? በጀማዓ ዙህርንም፣ ዓስርንም፣ መግሪብንም፣ ኢሻንም። በቀን ስንት ጊዜ እንሰባሰባለን? 5 ጊዜ ስብሰባ ይካሄዳል። 5 ጊዜ እንገናኛለን። 5 ጊዜ እንገናኛለን፣ እንተያያለን። የሰፈር ሰዎች ሳምንት ጁምዓ ደግሞ በዛ ብለን እንገናኛለን። በዓመት ዒደል ፍጥርና ዒደል አድሓ ላይ በጣም በዝተን እንገናኛለን። ሐጅና ዑምራ ላይ ደግሞ ዓለም አቀፍ ሙስሊም ይገናኛል። አንድ አይነት ልብስ ሐጅ ላይ፣ አንድ አይነት ድምፅ ለበይክ አላሁመ ለበይክ፣ ሁሉም ጥቁሩም ቀዩ
አጭሩም ረጅሙ፣ ወፍራሙም ቀጭኑም፣ ባለስልጣኑም ተራምሰው ሁሉም ሰው ምን ይላል? ለበይከ አላሁመ ለበይክ። ሁሉም ሁለት ቦታ ብቻ አይደርስም። ሁሉም አንድ ቦታ ይጓዛል። ሁሉም ሙዝደሊፋ ላይ መሬት ላይ ወጥቋፍ ላይ ይገኛል። ይህ የሚሰጠው ስሜት ዓለም አቀፍ ስሜት፣ የአንድነት ስሜት፣ የማህበራዊ ህይወታችን ትስስር ነው ያለው። መተን ለሰላት ስንሰግድ ብትንትን ብሎ መቆም ይቻላል? አይቻልም። ጠጋ ጠጋ በል። እግርና እግር መነካካት አለበት። ትከሻ ለትከሻ ምንማ ትንፋሽ ይውጣበሉ። የወንድም ትንፋሽ በአንተ ይውጣበሉ። ተነካካ ተነካ። መነካካት በጣም አስራለ። መጨባበጥ በእስላም ምንድን ነው? እንዲህ መጨባበጥ ምንድን ነው? ኢባዳ ነው። ታውቃላችሁ? እንዲህ መጨባበጥ ምንድን ነው? ኢባዳ ነው። በሞትም ስራዋል ይኸውላችሁ አንተ ተጨባበጥ ነው ሰላምታን ብቻ አትመክም። አሁን ሳንለያይ ይሆናል ወንጀላችን ይረገፋል። አሁን ወንጀላችን ተራከፈ። አልሐምዱሊላህ አልሐምዱሊላህ። ሙስሊም ሲጨባበጥ አሰላሙ አለይኩም አንቢያ አጅር ነው። ተጨባብጦ ሳይለያይ ያሉ ረሱል ሰለላሁ ዐለይሂ ወሰለም ወንጀሉ ይራገፋል። ምን ማለት ነው? ተጨባበጡ። መጨባበጣቸውን እንፈልገዋለን። ስለ የሙስሊሞችን መነካካት ይፈልገው። ተጨባበጡ። ከተጨባበጣችሁ ወንጀላችሁ ይሰረሳል። ካልተጨባበጣችሁ አይ በሰላምታ ብቻ 30 አጅር የሚገኘው ስትሰይም ሰው ወንጀል ይራገፋል። አላሁ አክበር። ተገናኙ፣ ተነካከሩ፣ ሰፍ ላይ መስጂድ ላይ ተዘያየሩ፣ ተዋደዱ። አጅር በአጅር ኢባዳ በኢባዳ። ይህ ሌላ ቦታ ታገኘዋለህ? ሌላ ቦታ አለን? የለም። ይህ ትልቅ የእስላም እውነት ነው። የተለያዩ ርዕሶችን ማንሳት ይቻላል። ነገር ግን ለማሳጠር ያህል ጥቂት ነጥቦችን አንሳና ቆመዋለን። ሌላው የሴቶች ጉዳይ እስላም እንዳከበረ ሴትን ማንም አላከበራት። እስላም ከፍ እንዳደረጋት ማንም ከፍ አላደረጋት። ፖለቲካውን በለው ፖለቲካውን አሁን እንደ ፖለቲካ ምን ይባላል? ዓለም አቀፍ ምንድን ነው የሚባለው? የሴቶች መብት፣ የሴቶች እኩልነት፣ የሴቶች ቢሮ፣ የሴቶች እንደዚህ አይደል የሚሉት? ለሴቶች የቀኗቸው ቢሆን ኖሮ ጥሩ ነበረ። ያ አይደለም። ሴትን በየመንገዱ ማየት አለብን፣ በየቢሮ ማየት አለብን፣ በሁሉ ቦታ ሴትን ማየት አለብን። ሴትን የማባለግ ሴትን በማየት የሴት ሴሰኛነታቸውን ለማርካት ነው እንጂ ለሴቷ ቀንቷት አዝኗት አይደለም። ቢያዝኑላትማ ኖሮ ይከድሟት ነበር፣ ያገለግሏት ነበር፣ መገልገያ ያደርጓት ነበር። እስላም ሴትን ወርቅ ነው ያደረጋት፣ ውብ ነው ያደረጋት። ክብሯ ሐያዋ በጣም ከፍ ነው ያለው። ምን በሉ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሴቶች ምረውት ልጆቹን ይሁን እህቶቹ ተንከባክቦ ያሳደጋቸው ሰው ከጀሃነም መከላከያ ጋሻ ይሆኑለታል። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ምክራቸው እስተውሱ ብኒሳኢ ኸይራ፣ ሴቶችን ያደራ በሴቶች ዙሪያ መልካም ነገር ተመካከሉ። ሴት በደለች አይባልም፣ ሴት በደለች አይባልም። ጥሩ ነገር ሰ እንዲህ ያለችን ቻላት፣ ተሸክማ ተቻላት። ገብታችኋል? ሴት እንደዚህ ነች አይወራም። ቻል ተሸከም። ገብታችኋል? ቻላት ተሸክማት እኮ ነው። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ላ የፍሪቁ ሙእሚኑን ሙእሚነተን ኢን ከሪሀ ሚንሃ ኹሉቀን ረዲየ ሚንሃ ኹሉቀን አኸር አሉ። አንድ ሙእሚን የሆነች ምስቱን ሴትን ሊሰድብ ሊጠየፍ አይገባም። በሆነ ጉዳይ ብታስቀኝምህ እንኳን ደስ የሚያሰኝ ሌላ ነገር ስላላት ደስ የሚያሰኘውን ተመልክተ ተደሰት ነው የሚለው። አስከፍታለች እኮ አዎ አስከፍታለች። ግን ምን አሉ? ደስ የሚያሰኘውን ጎን ተመልክታ። ክፋቱን ካየሳ እርምጃ ልትወስድ እርምጃ እንዳትወስድ ክፋቷን አትመልከት፣ ጥሩ ጎኗን ተመልከት ይላል ረሱል ሰለላሁ ዐለይሂ ወሰለም። ብዙ በእናትነቷ ያላት ክብር፣ በምስትነቷ ያላት ክብር ረሱል ሰለላሁ ዐለይሂ ወሰለም እንዴት ያከብሯት እንደነበረ ሴትን እንዴት ይንከባከቧት እንደነበረ ይህ ታገኛለን። ሴቶች በባህሪያቸው ምንድን ነው የሚወዱት? እንክብካቤ አይደል? እንክብካቤ። እሺ ነው አሁን አንዱ መጥቶ አንተን እንትናይ ወይም ደግሞ ያላንተ እኮ ልበላል ያልጠጣል ብሎ ግን ምንድን ነው የምትለው? አብዳል እንደምት ወንድ ወንድ ይሄ አባባል ግን ወደ ሴቶች ቢቀበል ቢቀየርና ምስቱ እንኳን አንቺ ይበላል ያላንቺ ይጠጣል ብትል ደስ በቃ አለቀች። ተቆጣጠርካ
ለምን ባህሪዋ ይህን እንክብካቤ ይፈልጋል። ሴት አዛኝ ነች፣ ሩህሩህ ነች። በጣም ይዘኑላት፣ ራሩላት፣ ተንከባከቧት። ብቻዋን ጉዞ እንዳትጓዝ አላህ አሳያት። ይህን ቀይታችሁ ብቻዋን ጉዞ እንዳትጓዝ ጥበቃ ጋርድ ያስፈልጋል። ጋርድ አባት፣ ወንድም፣ ባል፣ አጎት ጋርዱን። ወንድ በሙሉ የሴቶች ምንድነው? ጋርድ ነው። ስለዚህ ጋርድ፣ ዘበኛ፣ ጠባቂ፣ ተንከባካቢ አርጎ እስላም ያስቀምጡ። ይህ ውበት ያለ እስላም ሌላ ቦታ አለ እንዴ? የለም። እስላም ውስጥ ብቻ ያለው ብዙ ነጥቦችን ማንሳት ይቻላል። አላህ ሱብሓነሁ ወተዓላ በሰማኑ በሰራ ሰው አላህ አድርገን ዱንያ አኺራችን አላህ ያሳምረልን። ሁሉም የእስላም ውበት ምንኖረው አላህ ያድርገን። የእስላም ውበት ለሌሎች የምናስተጋባው አላህ ያድርገን። ወቢላሂ ተውፊቅ ወሰለላሁ ወሰለም አላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።